ሰላም ሰላም ውድና የተከበራችሁ የብልጫ ቲዩብ ቤተሰብ የሆናችሁ እንዴት ናችሁ? ሰላም ናችሁ አላችሁ ወይ? የመዳም ቅመሞች እንዴት ናችሁ? እኔ ጋር ሁሉ ሰላም። እንግዲህ አዲስ ጀማሪ ነኝ። ሰብስክራይብ ላይክ አድርጉኝ ማለት ነው፣ አበረታቱኝ የመዳም ቅመሞች። እንግዲህ ያው ወደ ዩቱብ ቻናል ተቀላቅያለሁ ማለት ነው። እንግዲህ ያው የተቀላቀልኩበትም ምክንያት እንግዲህ ዋነኛ ምክንያቴ ያው አብራራላችኋለሁ ማለት ነው። እንግዲህ እንደምታዩት ሁላችሁም እንግዲህ የሆነ ነገር ለመስራት ስታስቡ የሆነ አላማ አውጥታችሁ ብልሃን አውጥታችሁ እንደዚህ ባረግ እንደዚህ ነው፣ እንደዚህ ባረግ እንደዚህ ነው ብላችሁ አስባችሁበት ወስናችሁ ነው እንደዚህ አይነት ነገሮች የምታረጉት ማለት ነው። ነገር ግን እኔም እንደማንኛውም ሰዎች ይሄንን ባረግ እንዴት ይሆናል፣ ይሄንን ባደርግ ደግሞ እንዴት ባረግ ይሻላል ብዬ ከራሴ ጋር ተመካክሬ አስቤበት ወሰኜበት እንግዲህ ወደ እናንተ ወደ መዳም ቅመሞች ወደ ጀግናዎቼ ብቅ ብያለሁ። እንግዲህ እናንተም ሀሳቤን ሰምታችሁ ሁሉ ነገሬን ምን ልበላችሁ ወደዚህ ወደ ዩቲዩብም ቻናል ጎራ ያልኩበት ነገር ቀስ በቀስ እያስረዳኋችሁ ምን እያልኳችሁ እናንተም መታበረታቱኝ ሰዎች ያርጋችሁ ላለው እኔም ደግሞ ለእናንተ ጥሩ ጥሩ ነገር እዤ የምመጣ ሰው ያርገኝ። እንግዲህ ባጭሩ በቃ ይሄ ነው የምላችሁ። እንግዲህ አላማዬ ደግሞ እንግዲህ ማንኛውም ሰው የሆነ ነገር ሊሰራ ሲፈልግ የሆነ አጀንዳ ይዞ የሆነ የራሱ ተሞክሮ ይዞ ይህንን ነገር ባሳየስ፣ ይህንን ነገር ደግሞ ወደ ተመልካች ቦታ ባቀርበው እንዴት ነው እያልን እያሰብን እያንሰላሰልን እያወጣን እያወረድን ነው የሆነ ነገር የምናደርገው ከራሳችን ጋር ማለት ነው። እሱ እስከሆነ ድረስ እኔም ደግሞ የራሴን ተሞክሮ የራሴን አንዳንድ ነገሮች የማካፍላችሁ ይሆናል ማለት ነው። ነገር ግን እናንተም ደግሞ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ውድ የመዳም ቅመሞች፣ ወዳችኋለሁ። እንግዲህ ሁላችንም ከዚህ ከአረቡን ዓለም ከስደቱን ዓለም ከሰው ቤት ውጣ ውረድ ከሰው ቤት እንግልት ሁላችንም ወደ ሀገራችን በሰላም ልጆቻችን ለቀን የመጣን ከልጆቻችን ጋር ቤተሰቦቻችን ለቀን የመጣን ወደ ቤተሰቦቻችን ሁላችንም በሰላም ለዛ ቀን ያብቃን ማለት ነው። እንግዲህ ወዳችኋለሁ የመዳም ቅመሞች። ላይክ ሰብስክራይብ አድርጉ። ሰላም አለይኩም።